ብዙ ጊዜ ስለ አምባገነን መሪዎች ዜና ተሰርቷል። አምባገነን መሪዎች ምን እንደሆኑ እናውቃለን ወይ ምን አይነት እንደሆኑ ማን እንደሆኑ ይታወቃል። ስለ አምባገነን ተቀጣሪ ሰራተኞችና በተለይ ካሸሮች ግን የተሰራ ነገር የለም። እኔ ሁሌ ለውጥ መምጣት አለበት ከላይ ነው ለውጥ የሚመጣው ብለው ሲሉ ሳቄ ይመጣል። ለውጥ መምጣት ያለበት እርስ በርስ ካለን ግንኙነት እርስ በርስ ካለን ተግባቢነትና አብሮ የመስራት አቅም ይመስለኛል ለውጥ የሚመጣው። ልንገራችሁ ትላንትና የሆነ ቦታ ክፍያ ነበረኝና ክፍያው የሚለው የብሩ መጠን ነጥብ 15 ሳንቲም ነው። ካሼሯ ግን ተሳሳተችና የብሩ መጠን ነጥብ 95 ሳንቲም አደረገችው። ከዛ 95 ሳንቲም ካደረገችው በኋላ እንግዲህ ኢማጂን ስተቱ የራሷ ነው። ካደረገችው በኋላ ምን ብትል ደስ ይላችኋል? 80 ሳንቲሙን ባንክ ሄዳችሁ ከፍላችሁ የባንክ ሪሲት ካላመጣችሁልኝ ፕሮሰስ አላረግም ፔፐሩን አለችን። ጥፋቱ እኮ ያንቺ ነው። አንድ ብር እንስጥሽ ብንለምናት ብንሰራት እምቢ ብላ ትላንትና ባንክ ተሰልፈን የ80 ሳንቲም ክፍያ መፈጸም ነበረብን። ጥፋቱ ስተቱ የራሷ ሆኖ ሳለ ማለት ነው። እና እኔ አንዳንዴ እንደዚህ ደውሉና ከሆነ ቦታ ደውለው ዛሬ መተሽ ክፈይ ወይ ዛሬ አድርጊው ወይ ደግሞ ዛሬ ካልሆነ እንዲናረግሻለን እንደዚህ ይሆናል ብለው ሲያስፈራሩኝ ምን እንደማሰብ ታውቃላችሁ? እሺ አሁን እንዲህ ስታስጨንቁኝ እዚች ጋር ልቤ ጧ ብላ በሞትባችሁ ምን ትላላችሁ እላለሁ። በጣም እርስ በርስ ያለን ግንኙነት መስተካከል አለበት ብዬ የማምን ሰው ነኝ። ምክንያቱም በጣም በቃ የፓወር ዳይናሚክስ መገለጫ ነው። ለምሳሌ የምትሄዱባቸው ቢሮዎች ያሉ ሰዎች በጣም ራሳቸውን በጣም ፓወርፉል አድርገው ያስባሉ። እናንተ ደግሞ ምንም እንዳልሆናችሁ ይቆጥራሉ። ግን ለዛ ቢሮ እንዲቀመጡ ክፍያ ወይ ደሞዝ ከምትከፍሉ ደንበኞች አንደኛችሁ በመሆናችሁ ብቻ ራሱ መከባበርና መስተናገድ አለባችሁ። በተለይ ስህተት ሲፈጥሩ ደግሞ ስህተቱ የነሱ ሲሆን የእናንተ እንደሆነ አገልግሎቱን ስለምትፈልጉ ብቻ የእናንተ እንደሆነ አድርገው የሚያስገድዱት ነገር መቅረት አለበት ብዬ አስባለሁ። አንዳንድ ቢሮ እኮ እስክርቢቶ ልዋስ ለጽፍበት ነው እስክርቢቶ አልሰጥም የሚሉ ደንበኛ አስተናጋጆች አሉ። በጣም ነው የሚገርሙኝ። እና በየቦታው ያለንን ክፍተት እያስተካከል ነው እየተማማርንበት ነገሮችን እያቀለልን ካልመጣን ከላይ ብቻ ይምጣ የምንለውን ለውጥ ከታች ካልጀመርነው በሀገራችን ያንም ያክል ትልቅ ለውጥ ይመጣል ብዬ አላምንም። እባካችሁ እንረዳዳ፣ እናስብ። መስተንግዶ ደንበኛ በምናስተናግድበት ጊዜ ባለጉዳይ በምናስተናግድበት ጊዜ የያዝነውን ተልዕኮ ልንወጣ የምንችለው የዛ ባለጉዳይ ጤንነትና የአእምሮ ሰላም ሲጠበቅ ነውና ያንን እናድርግ እንላለሁ። መልካም ቀን። እንዳይ ወደ ስራ